مرحبا يا حلوين زاري ليت بالا فيديوني መጣሁላችሁ ከ9 እስከ 10 ሰዓት የፈጀብኝን የረጅም ጉዞ ሙሉ ቭሎግ ነው ማሳያችሁ። ሁላችሁም ሰብስክራይብ ላይክ በማድረግ ጀምሩ። የዛሬና ያርገውና ረጅም ቀናት ቪዲዮ ፖስት ሳላረግ ስቀር የት ሄደሽ ነው የጠፍተሽ ነው ብላችሁ ኮሜንት ጽፉልኝ ነበር። አሁን ከናካቴ ረስታችሁኛል። እኔም ቪዲዮ ፖስት ማድረገው በጣም እየቆየው ነው። አሁን ራሱ አንድ ወር አለፈኝ ፖስት ካረኩላችሁ፣ ግን ከስራ ጋር ስላልተመቸኝ ነው። ሌላ ስራ ስሪ ከመባል ወይም ሌላ ስራ ከምሰራ ቪዲዮ በቀርጽ ቪዲዮ ፖስት ማድረግ ምናምን በጣም ደስ ይለኛል። በስ ظروف الحياة يعني እኛ በመረጥነው በፈለግነው አንሄድም። ለዛ ነው ያ ጋይስ እዚህ ጋር በጣም ደስ ብሎኝ ነበር። ለስራ ነው የምሄደው እዚህም፣ ግን በዛውም ዘና እላለሁ ብዬ ስላሰብኩኝ የሚሄድበት ሀገር ደግሞ በጣም ዝናብ አለ፣ አየሩ ደስ ይላልና كنت متحمسة በጣም ደስ ብሎኝ ነው የሄድኩት። የሚሄድበት ሀገር እንግዲህ አታውቁኝ አላቃችሁ፣ ወረቀቴን አስተካክለኝ ብላችሁ ልካችሁልኝ አምናችሁኝ በዛው ሚቃማችሁን አድርሼ ከዛ ደግሞ ተዝናንቼ እመጣለሁ። ያንዷ ልጅ ከፍቼዋለሁ። የሰው ፊት አላሳያችሁም፣ ሁለት በሉ። ይህ ነገር ከፍተው ስሜቱ ማየት የነበረባቸው እነሱ ናቸው። ግን እቺኛዋ ሻንጣይ አትችልም። እዚህ ውስጥ ደግሞ ማድረግ ፈራው ይጣፋስ። ቢስሚላህ ታቸው እንዳይታይ ሁለት ላ አንድ ሁለት ሶስት አንድ ጋ ወይ لا هي الورق قدام عند ولاد سوس عرس هاي خلاص እንደዚህ አድርጌ ፕሮሰስ ማድረግ እችላለሁ። እስካሁን የት ሀገር እንደምሄድ አልገመታችሁም? ያወቀ ሰው አሁን ላይ ኮሜንት ቪዲዮን ሳጨርሱ ማለት ነው ካላችሁ ኮሜንት ላይ አገሩን ጻፉልኝ። ጉዞ በጣም ረጅም ነበረ። ቪዲዮ ኤዲት አደረኩኝ። የሆነች ጓደኛ ደግሞ አግኝቼ ነበረ፣ ከሷ ጋር ያላወራሁት ሚስጥር የለም። በቃ ደግሜ እንደማላገኛት ስላወቅኩኝ ውስጥ ያለውን በቃ ረድብን ያደርገኝን ሁላ ሳይቀር ነው የነገርኳት። ምን አይነት አዝግናት ማለት አይቀርም። እሙህም ያህል ወይን ወደ ሀገሩ ደረስን። ያ አብሃ ነው ያ ጋይስ። ሹፉሊ ሀልጀማል ሹፉሊ ሀለውን ምድር ላይ ሌላም ኢትዮጵያ አለች እንዴ ነው ያስባለኝ። ወላ ዝናቡ በጣም ይዘንባል። ከዝናቡ ስር ደግሞ ሰው ይንቀሳቀሳል ማለት ይሰራሉ። ምንም ዝናቡ ዘነበ ብለው ምናምን እንደ አያቆሙም። ላይፋቸውን በቃ ይኖራሉ ልክ እንደ ኢትዮ። እሙህም አስቡት፣ እኔ የነበርኩበት ሀገር ሙቀቱ 45-46 ዲግሪ ይደርሳል። ሙቀቱ በቃ እስከ 50 ሁላ ሊደርስ ይችላል። እዚህ መታችሁ ደግሞ አየሩን ዝናቡን ስታዩት የእናንተ ስሜት ራሱ አልተቀየረም። እሙህም ያህል ወይም በመጀመሪያ ስራዬን ጨራረስኩኝ፣ ስዞር ዋልኩኝ እና ከጨረስኩኝ በኋላ ለሹፌሩ በጣም ቆንጆ ቀዝቃዛ ቦታ የምትለው ቦታ ወሰደኝ አልኩት። ከዛ እዚህ ይዞ የመጣ ይሄ ቦታ ደግሞ ሸይጣኒ ሌላ ታሪክ ወላህ ላዚም። መንገዱ ምናምን ይሄ ሁሉ ምን እንዳስተውስለ ታውቃላችሁ? ደግሞ አገሬን ይሄ ከወሎ ኮምቦልቻ ምናምን ሄዳችሁ ታውቃላችሁ? እሱን ያስታወሰኝ። በዚህ ሂጂ ብረሪ ዝለይ ነው የሚለኝ ጋይስ። ሹፉሊ ሀልጀማል شوفوا هالجمال بسم الله ما شاء الله تبارك الله። እንደዚህ ሆኜ ማወራችሁ ለምንድነው? አያችሁት አያምሩ? ያ ረቢ ቪዲዮ የሚቀርጸኝ ሰው ቢኖር ደግሞ خلاص الحالة حلت يا ጋይስ። አጀብኒ ድመቷ ስትመሻ አይደላት ውሮ እርጉዝ ነች ደግሞ ያ ውሮ እንዴት ብዬ ልሄድ? በቃ ልሄድ ነው። ይሄን ጀማል ትቺ ዝናቡ ካባራ ቆይቷል።
ግን በቃ መኪና ምናምን ሲሄድ ድምፁ በጣም ይረብሻል። ለዛ ነው መሀል ላይ ሚዩት ማረግባችሁ። እሙህም ያህልዊን የሆነ ቪዲዮ ቲክቶክ ላይ አይቼ የአካባቢው ላይ ሀዲቃው ላይ የሚበቅሉት ዛፎች ጃካራንዳ ዛፎች ይባላሉ። ልክ እነዚህ ማለት ነው። አሁን እንደውም ረግፏል አሉ። በጣም ብዙ ረግፎ ነው እንጂ ይሄ ጊዜው ነው። በጣም ነው የሚበቅለው ምናምና በዚህ ኮፍያ ምናምን ይሰራሉ። በጣም ነው ደስ የሚሉት። በነገራችን ላይ ይሄን ቦታ ቲክቶክ ላይ አይቼው ነው የመጣሁት። በጣም ያምር ነበር እዛ ላይ በጣም የጋይስ ስመጣ ግን እዛ ካየሁት በላይ ነው የጠበቀኝ። በጣም የሚያምር ዝናብ አለ። ሹፉ ይቺ ዝናብ ነች። ዝናብ ዘንቦ አሁን አባርቶ ነው። አባዬ ከታች አይታይም። ከታች አባዬ አይታይም። ደል ሹፉ ትክፎ ያው እንደነገርኳቸው የጎደለው ቪዲዮ የሚቀርጸኝ ሰው ብቻ ነው። ምን እንዳየው ታውቃላችሁ? በጣም ብዙ ሰዎች ባልና ሚስት ሆነው ነው እዚህ የሚመጡት። ተያይዞ ምናምን ነው የሚሄዱት። በጣም ባልና ሚስት በብዛት አለ እና ስትመጡ ይዛችሁ ነው ለማለት ያክል ነው። ባላችሁን ይዛችሁ ነው፣ ሚስታችሁን ይዛችሁ ነው፣ ልጆቻችሁን ይዛችሁ ነው። ልውጣ እስኪ በቃኝ፣ ጠገብኩኝ። አልሐምዱሊላህ። ከለር ይኸውልኝ የዛፎቹ ከለር ደግሞ አሁን ጊዜው አይደለም አሉ እንጂ ደግሞ ክረምት አለ የራሳቸው የሽታ ጊዜ በጣም ነው የሚያብበው አሉ። ይሄ ዛፍ እዚህ መኖር አለብኝ። ቀረርት አይሽና ይሄን ረጅም መንገድ ከሄድኩኝ አበባ መግዛት እችላለሁ። ልክ የዚህ አይነት ከለር አበባ ይሄ ከለር አበባ መግዛት እችላለሁ። ግን ደክሞኛል። خلاص ዞርኩኝ። በጣም ነው ዞርኩት። በጣም ነው ደስ ያለኝ። ያ ረብ ሊከ الحمد لله ትክፎን በግሩፕ ሆናችሁ ከጓደኞቻችሁ ጋር ኑና አዩት። የምር የሚያምር የሚያዝናና ይሄ ከስራ ሙድ ከጫጫታ ከሙቀቱ ከመኪናው ከምናምን ድምጽ ማውጣት አለባችሁ። አንድ ቀን መታችሁ እዚህ ፈታ ብላችሁ ትሄዳላችሁ። በጣም ብዙ ጊዜ አብሃ ቆንጆ ሀገር ነች፣ ቀዝቃዛ ሀገር ነች። እንደውም ባልና ሚስት ራሱ ሲጋቡ እዚህ ሀገር ታውቃላችሁ ሻህር አልአሰል የሚባል አለ አይደለ? የምድረው አማርኛ የሆነ ብቻ የመዝናኛ ጊዜ እሱ ራሱ እዚህ ሀገር ነው የሚሄዱት። እና ለምን ከሀገር ውጭ አይወጡም? ለምን የሆነ ቀዝቃዛ ቦታ በረዷማ ቦታ ለምን አይሄዱም እላለሁ። ሁሌ ራሴን ጠይቃለሁ። ለካ ሳውዲም እንደዚህ አይነት ጀማል አለ። ለካ ይሄን ያክል ውበት አለ። እኔ በጣም ደክሞ ነበረ። ሹፌሩን በጣም ያደከምኩት ስለመሰለኝ ነው እንጂ እዚህ ቦታ ላይ ራሱ ለቲክቶክ ቪዲዮ መስራት ፈልጌ ነበረ። ሌላ ደግሞ እዚህ ጋር ያየሁት ነገር ምንድነው? ብዙ ሰዎች ቲክቶክ ላይቭ ገብተዋል። ካሜራማኖች አሉ። አሪፍ መኪናና የሆነ አዳዲስ ለቅጣ ሲኖር ፎቶ ያነሳሉ። በቃ ቦታው ያምራል፣ ግን ዛህማ ነው። በጣም ብዙ ሰዎች አሉ። በብዛት ደግሞ የሳውዲ ዜጎች ናቸው ያሉት እና ይገባዋል። ሰራሃ ሳውዲ አይመስልም። የሆነ ሌላ አውሮፓ ሀገር ምናምን ያለ ወደ ቻይና ምናምን አለ አይደል? እንደዚህ አይነት ሀገር እንደዛ ነው የሚመስለው። በጭራሽ ሳውዲ ነው ብዬ እንትን አላልኩም። በስ ወድጀዋለሁ። ደጋግሜ ብቻዬን ሳይሆን ከጓደኞቼ ጋር ወይ ከሆነ ሰው ጋር ኢንሻአላህ ሄዳለሁ። የሆነ ለብቻችሁ ሳይሆን ከሰው ጋር ስትሆኑ ነው ብዙ ጊዜ እንደዚህ አይነት ቦታ ኢንጆይ ማድረግ የምትችሉት። ያው ለስራ ስለሆነ ነው ሄድኩት። እሙህም ፏ ብዬ ወደ ቤት ተመለስኩኝ። እራት ደግሞ ስገዛ ያጋጠመኝን አዲስ ሙሲባ ልንገራችሁ። አልሐምዱሊላህ በሰላም ቤት የገባው። በጣም ነው የደከመኝ ጋይስ፣ በጣም ነው የደከመኝ። በሰላም ቤት የገባው እራት ስገዛ ያጋጠመኝን ነገር ነግራችኋለሁ። አሁን ግን በጣም ደክሞኛል። ሻወር ልውሰድ፣ ኢሻል ልስገድና ከዛ እራት እየበላሁኝ ያጋጠመኝን ነገር ነግራችኋለሁ። ትማ ሁሉም ነገር አልጋ ላይ ነው የሚቀመጠው። ወይኔ ሲያምር! ሹፍ እስካሁን ለብሼዋለሁ፣ ግን አበባው ትንሽ ቆየት እያለ ይጠወልጋል። ያ ጋይስ የዛሬው ልኝ ይመስል ነበር። በጣም ደስ ብሎኛል። አሁን ሻወር ወስጄ ምንድን ነው የምመስለው? ከስድብ ከምለብስ ልልበሳ። ቆይ ልስተካከል። ኪደ ተማምሳ እንዲህ ነው ሳ የምፈልጉኝ እናንተ እንደዚህ እሙህም ያህል ልነግራችሁ የነበረው ዛሬ ማለት ነው እራት ልገዛ በጣም ስለዞርኩኝ ስለደከመኝ እራት ፒዛ ለማዘዝ ገባሁኝና
አዝጪ 10 ደቂቃ መጠበቅ አለብሽ አለ። ከዛ 10 ደቂቃ ቁጭ ብዬ እየጠበኩኝ ጥግ ጋር ማለት ነው የሆኑ ልጆች ባልና ሚስት ናቸው መሰለኝ ጓደኞች አላህ አለም ያጋይስ እሙህም ባልየው ወይም ልጁ ለሚስቱ ያጎርሳታል። ሳያቸው እንዴ ደግሞ አበሻ ናቸው በላላቢ ልጅቷ በእጇ አትበላም። ከዛ እንዴ ይሄ ማለት ልጅቷ በእጇ አትበላም ካላስ እሱ ነው የሚያጎርሳት። ከዛ የኔ አይነ ደግሞ እዛ መሄዱ እንደዚህ አይነት ነገር አይቻልም ማለት የገጠር ሰው አይደለም። ከተማ አላውቅም ወላ እኔም አላውቅም ነው ማለት አይ ሳያቸው አንገቴን ሲሰበር ቲክቶክ ሳያቸው 10 ደቂቃ ነበር ያለኝ። በ10 ደቂቃ ወላ ሲያቃጥል 10 ደቂቃ ብሎ የነበረ ከ10 ደቂቃ አለፈ። ከዛ ሴቷ ድንገት ብድግ ብላ ወደ እኔ መጣች። በጣም የደነገጥኩት ያ ጋይስ ወላሂ ላዚም እንዴ አይታኙን እንዴ አረቢ ብዬ አንገቴን ስብር አረክኝ ፈሽላ። ከዛ አሁን ዲቢ ሳይት ወደ እኔ እየመጣች ግልጽ ያ አር እንሽጊው ብለኝ እኔ ምን አሳየኝ ሰው ከዛ ቀረባለችና መጣችና እናት አለች። እናት ማቅሽ መሰለኝ የት እንዳየሁሽ ግን አላውቅም። ኒቃብ አለበስኩም ማስክም አላረኩም እና በፊቴ ነው መሰለኝ ያወቀች። ብስሚላ ደቂቃ ወይኔ ነገር ወደ ሰው ይሳበኝ እኮ ነው። ወሬ የሚያቋርጠው ነገር ብዙ እሙህም ከዛ መጣችና እኔ ማቅሽ መስለኛል እና መጪኝ አው ምን ታቀንቺ ይሆናል እና ቲክቶክ ላይ ይችላል ልበስ ስትይ አልሐምዱሊላህ እንኳንም እኛ ታየች ብላል መጣች ብዬ ደስ አለኝ። ይሄን ቪዲዮ ሜቢ ካይሹ ማሻአላህ ደስ ትላላችሁ። ሰራሃ ኪዳ ሀያ ወላ በላሽ እና ያጋስላችሁ የፈለኩት ዛሬ ልዋረድ ትንሽ ሲቀረኝ አልሐምዱሊላህ አወጣኝ። እሙህም ያህልቢን የዛሬ ቪዲዮዬ የዛሬ ቭሎጌ የጉዞዬ ይሄን ይመስል ነበረ። እኔ በጣም ነው ደስ ያለኝ ወላሂ ላዚም كثير مبسوطة። ይሄን ቪዲዮ አሪፍ ቪው ካመጣ ቀጣይ ወደ ሌላ ሀገር ሙቭ እናደርጋለን። አንቺ ወይም ከኔ ጋር አብራችሁ ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። መርሐባ ያ ሂልዊን እስካሁን ከኔ ጋር አብራችሁ ከሆናችሁ ከልብ ነው አመሰግናለሁ። እስካሁን ይሄን ቪዲዮ እያያችሁ ከሆነ የምር አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ይሄ እንግዲህ በነጋታው ነው። እኔ ብርድ ልብሴን ይዣት ነው የምዞረው። ብዙ ጊዜ መኪና ውስጥ ተኛለሁ እና ለብሼ ነው የምተኛው። በተጨማሪ ደግሞ እንደዚህ አልጋ ይዤ ስተኛ ግዴታ የራሴን ብርድ ልብስ ይዣት ነው የምዞረው። ሙህም ሻንጣ ያልዘጋ ብሎ በስንት መከራ ዘጋጋው። የተኛውበትን ደግሞ የቤቴን እኮ አልጋ እኔ ያላነጠፍኩት በስሙህም ለቪዲዮ ይሁን ወይስ እኔ ማንጠፍ ፈልጌውንም ሙህም አነጣጠፍኩኝ። መጨረሻ ይሄን መጀመሪያ ነበር እንደውም ልብሱን ከማስተካከሌ በፊት ነው የተሰራው መሰለኝ። እኔ ኤዲት ሳረግ ራሱ ደክሞኛል። ከዛ አይኔ ስር ያለ ጠቋቁር ነገር በምን አባቴ ላጥፋው? እስኪ ያጋይስ የምታውቁት ነገር ካለ ኮሜንት ላይ ጻፉልኝ። እንደውም እዚህ ጋር መስኮቱ ስር ስለሆነ ነው በጣም ቀይ ያረገኝ እንጂ እኔ አይደለሁም። ግን አያችሁት አይደለ? ላይት ሳትጠቀሙ መስኮት አጠገብ ቪዲዮ ስትሰሩ ምን ያክል ልዩነት እንዳለው። ምንም አይነት ብዙ ሜካፕ አልተጠቀምኩም። ሰንስክሪን ለፀሐይ ስላለ ለሱ ፊቴን ተቀባው። ቻፕስቲክ ሩሙሽ ኩል ምናምን በቃ ኩል ሸይ አለበሳጣ ያኔ ሲጀመር አባያ የራሱ ጥቁር ነው። ምንም የተቀባባውት ነገር የለም። በስ ሽፉል ያህል ጀማል ያጋይስ አላምርም ላወላ አምራለሁ ሰጥቅ ፋይናል ሉክ ይሄን ይመስላል። ስልኬን እኮ መስታወት ላይ እያጣበቅኳችሁ ነው እንዳትወድቁ። ጋይስ ይሄ ነው ፋይናል ሉክ። ጥቁር አባያ ነው የምለብሰው ዛሬ። ይሄ ፀሐይ ላይ ስለሆነ ነው እንጂ ራሱ ጥቁር ነው። ግን ለምን ከለሩም ከዚህኛው እንደተቀየረ ይሄኛው በጣም ብላክ ነው። ኦኬ እሺ ሃለው አሁን ሻንጣዬን አስተካክዬ ምናምን የሀገሬን ዘፈን እየዘፈንኩኝ ወደ ሀገሬ ልመለስ ነው። የዛሬ ቪዲዮ ይሄን ይመስል ነበረ። ከዚህ በኋላ የምቀርጸው ነገር አለኝ እንዴ? ከዚህ በኋላ የምቀርጸው ነገር በጣም ነጭንኩኝ። ለኑ መስታወቱ ብርሃኑ እኮ ነው። አያችሁት? ብርሃን ላይ ስትቀርጹ የሆነ ነገር ላይ እንደሚያምር ወይኔ ቪዲ እንዲ ጥርት ቢል በእውነተኛው የት በደረስኩ። እሙህም ሂልዊ የአብሃ ጉዞ ይሄን ይመስል ነበረ። ከዚህ በኋላ የምቀርጸው ነገር አለኝ እንዴ? ከዚህ በኋላ እተኛለሁ። እንቅልፍ አልጠገብኩም ገና ጠዋት በጠዋት ነው።
በስ ወላ ወደዳችሁት ሰብስክራይብ አድርጉ። ተማም ኢንሻአላህ በሌላ ደግሞ አሪፍ ሀገር የሆነ ያልጠበቃችሁት ሀገር ነው የምሄደው፣ ግን እዚሁ ሳውዲ ውስጥ ነው። ባያ ሄሎዊን 5 ሰዓት ያክል ከተጓዝን በኋላ ከዛም ሳልንበላ ወረድን። ቦሪያችን ላይ ነው እዚህ ጋር ሙዚቃ እየሰማው ምናምን እንዳይመስላችሁ። ምግብ ቤቱ ራሱ በጣም ሀይ ሙዚቃ ነው ያለው እና ጆሮዬን ደፍኜ ነው የምበላው። ምን እንደዚህ ነው እንዴ ሀገሩ? ምን ይሆን ማህም ሆዲፍቸው። እኔ ቪዲዮዬ ኮፒራይት ገብቶ የሁሉ ቪዲዮ ኪሳራ እንዳልገባ ነው። እንደውም ለምን ትንሽ አላሰማችሁም? ሰማችኋ? እማማ ሄልዌን የዛሬ ቪዲዮ ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ሁላችሁም ሰብስክራይብ አድርጉ። በሚቀጥለው እናንተ በምትወዱት ቪዲዮ ተመልሼ እመጣለሁ። በስ ኢንሻአላህ ያ ረቢ። ከዚህ በኋላ አልቆይም። ሁሌ ነው የምላችሁ፣ ግን ምን ላድርግ? ጠይብ ባይ